ህይወቴን ከቀየሩ ነገሮች ውስጥ አንዱ ምንድነው ከራሴ ጋር ኔጎሺየት ማድረግ ማቆሜ። ከራሴ ጋር ኔጎሺየት ማድረግ ሳቆም my life literally changed። ያን ያህል ተቀይሬ ባንዴ በጣም ዲሲፕሊን ስለሆንኩኝ ሳይሆን በቃ የራሴን ቃል የራሴን ፕሮሚስ ብሬክ ማድረግ ሰለቸኝ አይነት ነገር እና ከዛ በኋላ I stopped breaking promises እና በቃ ይሄ ከራሴ ጋር whether I should keep my promise or not negotiate ማድረጉን አቆምኩት። ምክንያቱም like ሁላችንም እንደዛ ከራሳችን ጋር የምናደርገው ኮንቨርሴሽን አለ አይደል? አንድ ነገር አደርጋለሁ ብለን እንትን ምን ማድረግ ያለብን ሰዓት ሲደርስ በኋላ አደርገዋለሁ፣ አሁን ትንሽ ደክሞኛል፣ ጀስት ዛሬም ብቻ ልረፍ ኦር ብሬክ ያስፈልገኛል ነገ አደርገዋለሁ ምናምን እያልን ለራሳችን የምንደረደራቸው ብዙ ኔጎሺዬሽኖች አሉ ከራሳችን ጋር የምንገባበት ማለት ነው። ችግሩ እነዚህ ኔጎሺዬሽኖች በእኛና በድርጊቱ መካከል ያለውን ጋፕ እያሰፋ ኢንኮንሲስተንሲ እየጨመረ ከራሳችን ጋር ያለንን ትረስት እየቀነሰ at the end የሆነ ስታክ የሆን ያህል እንዲሰማልና ነው አይደንቲቲያችን ይሄ የሚያደርገው አድራጊውን አይደንቲቲያችንን አጥተን በኋላ ላይ creates a shame loop because ነገር እናደርጋለን ማለት ከዛ በኋላ ማድረግ ያለብን ጊዜ ሲደርስ ኔጎሺዬት አደረገን ከራሳችን ጋር የሆነ ምክንያቶችን ደረደርን ሳናደርግ አለፍን። ከዛ በኋላ ደገም ነው እንደጋግመን ባረግን ቁጥር ጭንቅላታችን ያንን ሪከርድ እያደረገ ስለሆነ at some point the same way we wouldn't trust any other people ደጋግመው እያሉን ባያደርጉ that also applies እኛም ላይ እና እሱንስ ገና አደርገዋለሁ ምናምን ብለን ስናስብ our brain knows what's up። ከዛ almost ራስን እንደመካድ በሉት ለራሳችን ጥሩ ነገር አስበን አደርጋለሁ ያለውን ነገር constantly ፕሮሚሳችንን ብሬክ እያደረገን እየሄድን ነው ማለት ነው። እና I struggled a lot ለረጅም ጊዜ ይሄንን ባለማወቅ and I broke lots of promises that ለራሴ ገባኋቸው and እያንዳንዱ tiny broken promise made me lose this identity, the identity that I had, which is ነገር ካሰብኩ ማደርግ ሰው ምንም አይነት ነገር ወደ ኋላ እንዲያደርገኝ efficiency or nothing ወደ ኋላ ማያስቆም ሰው ነበርኩኝ። and then after constantly breaking small promises like ዛሬ ወርክአውት አደርጋለሁ ብሎ አለማድረግ ሊሆን ይችላል፣ እንትና ጋር ደውላለሁ ብሎ አለመደወል ሊሆን ይችላል። whatever that tiny promises I kept breaking them እና ራሴን የሆነ ሰዓት ላይ ባንኝ like what am I doing ብዬ ሳየው slowly but surely I have become the person that just talks። ይሄን አደርጋለሁ፣ እንደዚህ አደርጋለሁ፣ ይሄ እቅዳለኝ ያቅዳለኝ you never really get to implement those ideas። እና ኤቭሪ ታይም ከራሳችን ጋር ፕሮሚሳችንን ብሬክ ለማድረግ ኔጎሺዬት ባደረግን ቁጥር ጭንቅላታችንን እያስተማርን ነው። እና የምናስተምረው ነገር ምንድነው? ምንለውን ነገር እናደርጋለን፣ ምንለውን ነገር ሚን አድርገነው እንደማናደርገው we're teaching our brain because our brain picks up patterns የራሳችንን ጨምሮ ማለት ነው። so every time አደርጋለሁ እያለን የድርጊቱ ሰዓት ሲመጣ ምናምን ፖስትፖን እናደርገው ኔጎሺዬት እያደረግን ያንን ፕሮሚሶች ብሬክ የምናደርግ ከሆነ our brain records that and let us know that we don't really mean what we say። ያ ደግሞ በትልቁ ነው ሰልፍ ትረስታችን ራሳችን ያለን እምነት በጣም የሚቀንሰው በህይወታችን ላይ ያለው ሞመንተም እየሞተ ይሄዳል። ከዛ ደግሞ ከራሳችን ጋር ነገሮችን ለማድረግ ይሄ ከራሳችን ጋር ያለን ሬዚስተንስ እያደገ ይሄዳል። የሆነ ሰዓት ላይ you literally feel a physical tension in your chest የሆነ ነገር ለማድረግ አስባችሁ ልታደርጉ ስትሉ
and somehow at some point ማንነታቸው or your identity becomes someone who talks or someone who tries instead of someone who does, who executes on what they say. And now I've been a victim of this ለረዘም ላለ ጊዜ. So the root of የኔ ችግር and this shame loop that I created was that I was breaking promises. Once I realized that, slowly ከራሴ ጋር ኔጎሽየት ማድረግ አቆምኩኝ. if I said ትላንትና አደርገዋለሁ ብዬ ያልኩት ነገር ከሆነ ዛሬ ከራሴ ጋር ኔጎሽየት ማደርግበት ምንም አይነት ምክንያት የለኝም. so ምንም አይነት ሞቲቬሽን አያስፈልገኝም. whether I'm feeling it or not, whether I'm 100% or not, I'll keep that promise in whatever capacity that I can. so ያደረኳቸው ነገሮች ውስጥ አንዱ ምንድነው? ኦኬ ምንም ነን ኔጎሽየብል የሆኑ ነገሮች ምንድናቸው በየቀኑ ማድረግ ያለብኝ whether personal or professional. okay ቀኑ ሲጀምር or in every day I will do this 1 2 3 non-negotiable ነገሮች. they are not big, they are small, ግን በቃ they're not negotiable. አንዴ ዲሳይድ አደርጋቸዋለሁ ምናምን ብዬ so there is no reason for me ቀኑ ሲደርስ so whether or not I should do it today ኔጎሽየት ማደርግበት ምንም ምክንያት የለኝም። ሁለተኛ ደግሞ ካደረኩት አንድ ነገር ምንድነው? የሆነ ነገር ጠቃሚ ነው ብዬ ካሰብኩኝ እንደና አደርጋለሁ ብዬ ካሰብኩኝ ጊዜ አልፈጅም ኤክስኪዩት ለማድረግ because the more በሌና በተግባሩ መካከል ጊዜ በሰጠው ቁጥር my brain will find ways or will find reasons as to why I shouldn't do those things. ምክንያቱም ጭንቅላታችን ኮምፎርታብል እንድንሆን የሚፈልገው ወዘተረፈ ባቆየነው ቁጥር ከአክት ከማድረግ በቆየን ቁጥር ብዙ ምክንያቶች ነው በመሃል የሚገቡት ላለማድረግ ጋፕ መፍጠር አቆምኩኝ ማለት ነው። and the other thing that I did is already አንዴ አስቤ አመዛዝኜ ይሄን ነገር አደርጋለሁ or ይሄንን ፕራክቲስ አደርጋለሁ ካልኩኝ አንዴ ከጀመርኩኝ በኋላ or አንዴ ጊዜ ከጀመርኩኝ በኋላ there is no debate. በምክንያት ነው አደርጋለሁ ያልኩትኝ መሰረታዊ የሆነውን ሪሰርች አድርጌያለሁኝ and I have a valid reason as to why I decided to do that thing. ስለዚህ there is no reason for me to go back and forth with myself. ጊዜው ሲደርስ የማድረግ ጊዜው ሲደርስ እና once I stopped negotiating with myself, I think my life has drastically changed. And ከራሴ ጋር ያለኝ trust, whenever I say I will do things, I will find ways to do it even if I'm not in a comfortable position. ጥሩ ሲቹዌሽን ውስጥ ባልሆን ጊዜ ባይኖረኝ ወዘተረፈ it doesn't matter whatever it is. if I said I will do it, I will do it. Even recording this video, I had a very long day. I hadn't had much sleep the previous night or the night before that, but I said I'll do it, so I will find anything to do it. Now please don't break your promises, especially ቃላችንን we usually take it for granted. ራሳችን የምንገባው ቃል በጣም ማተር ያደርጋል። ሰዎች ገብተውልን ብሬክ ከሚያደርጉት ፕሮሚስ በላይ እኛ ለራሳችን ገብተን ብሬክ የምናደርገው ፕሮሚስ ነው ህይወታችንን የሚያመሰቃቀለው እና በአንድ ቀን አይደለም ሙሉ ህይወታችን የሚመሰቃቀለው ግን you do it enough days and ሳታስቡት ራሳችሁን የማትፈልጉት kind of person ሆናችሁ ታገኙታላችሁና a version of that happened to me and I found my way out and I'm in a good place now. So I don't know if this was helpful, but stop negotiating with yourself.